ቤት ሰው ለዚች ሴት በዚህ ልክ ዋጋ የሚከፈልበት ነገር አልገባኝም። ቡርኬ አንዴ ሕፃን ልጅ መጫወቻ፣ አንዴ ቤት፣ አንዴ ምን እያለ ከጎኑ ያለችውን ወርቅ እየረሳ ነው። ወርቁን እየረሳ ነው። ወርቁ ማናት? ሀይሚን እየረሳት ነው። አንደኛ ምን ነገር አለበት? ከእንቅልፌ ስለተነሳሁ ነው ቤተሰው። እሺ ደብን ያለ እንቅልፍ ተኝቼ ነበር። ኦኬ ሀይሚ ማወቅ አለባት። አንደኛ ሀይሚ ማወቅ አለባት። ኦኬ ሁለተኛ ደግሞ ይሄ ሁሉ ግርግር ለሕፃኗ ለምናምን ገና ዲኤንኤ በስርዓት ተመርምሮ ላልታወቀ እኔ ሕፃኗ ጥላቻ የለኝም። እኔ ልጁ በጣም ነው የምወደው። ይሄን ስል ቅር እንዳይላችሁ ኦዲየንሶች ፕሊስ። ኦኬ ግን ነገ ሌላ ነገር ሌላ መዘዝ ይዞ እንደሚመጣ እመኑበት። ኦኬ ቤቱ ተሰርቶ ሲሰጣት ወይ በመተቷ ወይ በሆነ ነገሯ አፍዛ አይ በቃ ከሷ ጋር ነው የምኖረው ብሎ ሀይሚን አሽቀንጥሮ እንዳይወራውራ ትፈራለሁኝ። እኔ እውነቱን መናገር ስለምፈልግ ነው። ቡርኬ በየዋህነት ነው ያደረገው፣ በቅንነት ነው ያደረገው፣ አዛኝ ልብ ስላለው ነው ምናምን ዋቴቨር ኦኬ ሊሆን ይችላል። ግን ይሄ ነገር ቀጣይነት ምን ይዞ እንደሚመጣ መዘዙንም በዛው ልንገራችሁ ብዬ ነው። ይሄን ስላችሁ ልታምኑ አትችሉም። አነብላችኋለሁ ኮመንት እንዳለሽ ምን እያሉ እንደሆነ ማለት ነው። ብዙዎቻችሁ ግን ኖ ቡርኬ የዋህ ልብ ስላለው ነው የዋህ ስለሆነ ነው ምናምን ልትሉ ትችላላችሁ። ቡርኬ የዋህ ነው፣ ሀይሚም የዋህ ናት። ሳይነገራት እንኳን ተሰርቶ ቢከፋትም በሆዷ ይዘዋለች። ከፍቷት አለ ምንድነው የማይከፋት? አንድ የግላችሁ ባል ኦልሬዲ ፍቅረኛው ብቻ ሳትሆን ሚስቱ እንደሆነች ይፋ አድርጓል ቡርኬ። ታውቃላችኋ። ሀይሚን ማወቅ የለባትም አለባት። ይሄ ነገር ነገ ዛሬ ይሄ ነገር ካላስቆምን ቤተሰው ነገ ሌላ ትልቅ መዘዝ ይዞ ነው የሚመጣው። እመኑኝ እመኑኝ፣ ትልቅ 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 የሆነ መዘዝ ይዞ ይመጣል። ዛሬ ቤት ከሀይሚ እውቅና ውጪ ተገዛ። ዛሬ ሕፃን ልጅ ተፈጠረች። ዛሬ ምናምን እኔ ሕፃኗን ፈጣሪን በጣም ነው መወዳት። ግን እየተደረገ ያለች ሕፃን ልጅ ገና በዚህ እድሜዋ ገና ጩጬ ሆና ቤት የሆነ ነገር ምናምን ይሄ ሁሉ ነገር የሚያደርግበት ምክንያት ቡርኬ አልገባኝም። እንዴ ቡርኬ ሊያቅ ይገባል። ሀይሚ ልታቅ ይገባል። ከሀይሚ ውጭ መራመድ የለበትም። ነገ እመኑኝ ይሆን ነገር አድርጋ ማንም ቢለምነው ከዛ ቤት አልወጣም ሊል ይችላል። እመኑኝ መጠንቀቅ አይከፋም። ይሄ ቪዲዮ ለታሪክ ይቀመጥ። እሺ ለታሪክ ይቀመጥ። እንዴ በቃ አንተ እኮ የሚጠበቅብህ ይሄና ለሕፃኗ የሚሆን ለማንም ፎቅ መገንባት አይጠበቅብህም እኮ ገባክ? ተቆራጭ ነው መስጣት ያለብህ። በቃ ከዛ በኋላ ደግሞ በየደቂቃው በየቀኑ በየምናምኑ ሰዓት ሁሉ በየሁሉ ነገር ሁሉ እዩ መጠራት የለባትም። ለምንድን ነው እዩ በየደቂቃው በየሰከንዱ የምትጠራው? ለምንድን ነው? ፎር ዋት ሪዝን? አንተ ከሀይሚ ጋር የኖርክ ነው አይደለ? ከሀይሚ ጋር ነው መጨረስ ያለብህ ማንኛውም ነገር። እዩ አይመለከታትም በእናንተ ላይፍ ውስጥ። ደግማ ራሱን ማየት አልፈልግም እዩ ነው። ይሄን ቪዲዮ ጨረቃ ቤተሰብ በእናታችሁ አስቀምጡት። እሺ ምን ብላ ነበር በሉኝ። ነገ ከነገ ወዲያ የሚመጣላችሁ መዘዝ ታዩና እያንዳንድሽ ዛሬ ከዚህ ምን ነበረ ምን አለክ በእንቁላሉ ጊዜ በቀጣሽኝ ብሏል የሀገሬ ሰው። ጠብቁ። ዝም ብሎ ሁሉ ነገር ቀላል መስሏችኋል? ስንት አላማና ስንት ኢላማ ነገር አስባ እንደምትመጣ ታውቃላችሁ። በየቀኑ እየተጠራች ሰው ማናት? ሀይሚ የዋ ስለሆነች ነው ሁሉ ነገር ሲደረግ ዝም ስላለች ሰው ይነሳብኛል ብላ እኮ ነው። በቃ ልጅ ነው ልጅ ስለወለደ ነው ምናምን ይሉኛል ብላ ፈርታ ነው እንጂ የትኛው ሴት ናት? እስኪ ንገሩኝ። ባሏ ከሌላ ሴት ወልዶ ከእሷ ተደብቆ ምን ሲያደርግ ምን ሲሆን ምን ሲወጣ ሲወርድ ምኑ 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 የማይከፋት ሴት አለች? አይከፋችሁም ሴቶች? ኦፍኮርስ ይከፋናል። እኔ ሕፃን አልጠላም፣ ሕፃኗን እወዳታለሁ። ኢቨን ለሕፃኗን የመጫወቻ እገዛላታለሁ። ግን በዚህ ልክ ደግሞ ቡርኬ እያደረገውን ነገር ተቃወሙ። ጥሩ አይደለም። ከዚች ልጅ ይራቅ። ትንሽ ስሜታዊ ስለሆንኩ ነው። ኤኒዌይስ እኔ አንድ የተወሰነ የኦዲየንሶችን ኮመንት እንደተለመደው እናያለን ማለት ነው። ቤተሰብ እስኪ ቤተሰብ ትንሽ አሞኛል ታውቃላችሁ። ፊቴ አልወፈረባችሁም ቤተሰብ? ተዘቅዝቄ ተኝቼ ነው መሰለኝ አፍንጫ የተደፈጠ
ኤንዌስ ቆይ ኮመንት ላንብብላችሁ እስኪ። ሀይሚ ከልብ የሚወድ የኔ የዋ ኦኬ ቴንክ ዩ ሀይሚ የምትባል እህታችን አሊሎ የምትባል ሀይሚዬ ማወቅ ነበረባት። ኦፍኮርስ በደንብ ኦኬ ሀይሚ ማወቅ ነበረባት የምትሉ እስኪ። አዎ በጣም ፎዚያ ናት ይሄን ኮመንት የኮመተችው። ምረት ሀይሚ ኔ ቆንጆ ሀይሚ ሳታማክር ምንም ነገር ባታረግ ጥሩ ነው። ቢሬቱ ኮመንት ይለያል። ሀይሚን ሳታማክር ምንም ነገር ባታረግ ጥሩ ነው። ሀይሚዬን ያለም ሀይሚዬን ያባ ቡርኬ ለምን ስሜት ተጠንቀቃለት? ተጠንቀቅ፣ ለሀይሚ ስሜት ተጠንቀቅ። ሁሉም ነገር በሀይሚ ማወቅ አለበት። ኦፍኮርስ ለስሜቷ ራሱ እውነት እኮ ነው። ለስሜቷ ራሱ መጠንቀቅ አለበት ቡርኬ። የእውነት ሲበዛ ማርም ይበዛል፣ ይመራል። ዛሬ ስደቡኝ ኦዲየንሶች ኦኬ። እኔ በክፋት አለም። እነዚህ ልጆች መስመር እየሳቱ ነው። ከመስመራቸው ይመለሱ፣ ወደ ድሮ አቋማቸው ይመለሱ። እቺ ሴት በቃ በቂ ነው፣ በቂ ነው። ከዚህ በላይ መጠቀም የለባትም። በቃ ገደብ ልክ ሊኖረው ይገባል። ቪዲዮ ስታዩ ላይክ ጀምሩ። አዎ የኔን ቪዲዮ ፕሊዝ በእናታችሁ ላይክ አድርጉ። በዛ ደግሞ እስኪ ቪዲዮዬን ከቻላችሁ እስከ መጨረሻው ክፈቱልኝ። እሺ ትንሽ ነው የቀረኝ፣ ሰዓት ብቻ ነው የሚቀረኝ። ኢንሻአላህ ሞኔታይዝ ይሆናል ማለት ነው ቤተሰቦቼ። እግዚአብሔር ከረዳን ደግሞ ማለት ነው ከፈጣሪ ጋር ወይዘው የኔ ፈጣሪን በጣም ነው የማምንበት። እወደዋለሁ አምላኬ። በጣም በብዙ ነገር ነው የሚያግዘኝ አምላኬ የኔ ፈጣሪ። ጀግናና ጠንካራ ሴት የመዳም ቅመም ናት የምትሉ እንዴ! እኛ እኮ ማንም ሊወዳደረን አይችልም። ማንም ከመዳም ቅመም ጋር የሚወዳደር የለም። የትኛዋ ሴት ናት ወፍ መብረር በማይችልበት ሀገር፣ እሳት በሚዘንብበት ሀገር ላይ በሙቀት በበረሃው ምንም አይነት እርጥበት በሌለበት ምድር ላይ እኮ የምትኖረው የአረብ ሀገር ሴት ጀግና እኮ ናት። እስኪ የትኛው ሰው ነው በእንደዚህ ላይፉ ሊኖር የሚችል? ማንም። አንዳንዱ ትንሽ ቢወጣ ማለት ነው ሙትት ነው የሚለው እና ፈጣሪ ይመስገን እኛማ ጀግኖች ነን። እኔ ግን ሀይሚ ልብ ቀና አይነት ምን አይነት ተፈጥሮ ነው? ሀይሚ ይውላችሁ ልንገራችሁ፣ ሀይሚ ልብ ቀና የሆነችበት ምክንያት ይውላችሁ፣ አንደኛ ሰው ይታዘበኛል ብላ ሰው ትፈራለች። እሱ ይከፋዋል ብላ ትፈራለች። እሱ ደግሞ ሊጠነቀቅላት ይገባል። ይጠንቀቅላት፣ በቃ ይጠንቀቅላት። እኔ የምለው ይሄ ነው። ቤተሰው ላይክ፣ ሼር፣ ሰብስክራይብ አድርጉልኝ። እወዳችኋለሁ የኔ ውዶች። እኔ ያልኩት ይሄ ነው። ይህን ቪዲዮ ቆራርጣችሁ ቲክቶካችሁ ላይ፣ ዩቱባችሁ ላይ፣ ቴሌግራማችሁ ላይ የፈለጋችሁበት ቦታ በታትኖት። እኔ የተናገርኩት ይሄ ነው። ይሄ ነገር ይስተካከል። ጨርሻለሁ ውዶቼ። እወዳችኋለሁ፣ አከብራችኋለሁ። ባይ